ሙእሚን የሆነ ሰው ልላበሳቸው የሚገቡ ባህሪያቶች አሉ። እሱም ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? አጀበን ሊአምሪል ሙእሚን፣ የሙእሚናን ነገር ይገርመኛል አሉ። ኢነ አምረሁ ኩለሁ ለሁ ኸይር፣ ነገራቶች ሁሉ ለሱ መልካም ናቸው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይህም ደግሞ ለሙእሚናን እንጂ ለሌላ አካል የሚሰጥ አይደለም ይላሉ። እሱም ምንድነው? ፈኢን አሳበትሁ ሰራ፣ መልካም ሲያጋጥመው ሸከረ ፈካነ ኸይረን ለህ፣ ጌታውን ያመሰግናል፣ ለሱ መልካም ይሆንለታል። ወኢን አሳበትሁ ዶራ፣ በተቃራኒ መልኩ ዱንያ ነችና የተለያዩ ችግሮች ሲገጥሙት ሸከረ ሶበረ ፈካነ ኸይረን ለህ፣ ይታገሳል፣ ለሱ መልካም ይሆንለታል ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሐቂቀተን የሙእሚን ባህሪ ሊሆን የሚገባው ይህ ብቻና ብቻ ነው። الصديق الصالح هو الذي تستحي أن تفعل معصية أمامه، وصديق السوء هو الذي تستحي أن تفعل طاعة أمامه. هذا مقياس يفرز لك الناس. بعض الأصحاب لو تريد أن تقول تعال نصلي تقولها وأن تشعر أنك فيها ثقل، فمعناها أن هذا صديق سوء. وبعض الأشخاص لو قلت تعال لنفعل معصية تخشى من ردة فعله، فهذا معناه أنه صديق صالح. ዱዓ ስታደርግ በእነዚህ ሶስት ዱዓዎች ዱዓ ማድረግን እንዳትረሳ። እነዚህም ሶስት ዱዓዎች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። ያኺ ሰላት ላይ የምትዳከም ከሆነ የምትሳነፍ ከሆነ ዒባዳ ለማድረግ የሚጫጫንህ ከሆነ በንጹህ ቀልብ በእኽላስ እርግጠኛ ሆነ እነዚህን ሶስት ዱዓዎች የምታደርግ ከሆነ በአላህ ፍቃድ አላህ በዒባዳህ ላይ ጠንካራ እንድትሆን ያደርጋል። የመጀመሪያው አላሁመ ጌታዬ ሆይ ኢኒ አዑዙ ቢካ፣ እኔ ባንተ እጠበቃለሁ፣ ሚነል ዐጀዚ ከአቅም ማጣት ከመዳከም፣ ወልከሰሊ ከስንፍና። ሁለተኛው ዱዓ አላሁመ ጌታዬ ሆይ ሩደኒ ኢለይከ ወደ አንተ መልሰኝ፣ ረደን ጀሚለን ቆንጆ የሆነ መመለስን ወይም መልካም የሆነ መመለስን ወደ አንተ መልሰኝ። ሶስተኛው አላሁመ ጌታዬ ሆይ ያ ሙቀሊበል ቁሉብ እችን ቀልብ ገለባባጭ የሆንክ ጌታዬ ሆይ ሰብት ቀልቢ ዐላ ዲኒክ ቀልቤን በዲንህ ላይ አጽናልኝ ብለህ ዘወትር አላህ ስብሓነሁ ወተዓላ በእነዚህ ሶስት ዱዓዎች መለመንህን እንዳትረሳ። ባረከላሁ ፊኩም ወጀዛኩም አላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ፣ ነጭናጫ ነኝ። السلام عليكم يا روح العالم، ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢይ ያላንቱ አይደምቅም ዓለም። ሰላም عليكم يا روح العالم ሁሉም በሽታ እኔ ኒካው ይደረግልኝ ትላለች እና መህረም ምናምን ስትባል አረ ችግር የለውም እናጤና ከልከውሰር ከቀራልኝ እኔ በቂ ነው፣ ሌላ ፊ ቁረይሽ ይሁንልኝ፣ ቁል ሁወ አላሁ አሐድ ፋቲሃ ከቀራልኝ በቂ ነው። አይበቃም። አዎ አረ ሰሃቦች እኮ እንትን የቁርአን አያት ነው ያነበው አልነበራቸውም። ሰሃቦች ስላልነበራቸው አላህ ቁርአን ላይ ሱረቱ ኒሳ ሴቶች ማዕራፍ ላይ የነገረን ለሴቶች መህራቸውን ስጧቸው ነው የሚለው። ቁርአን ቅሩላቸው አይልም። ሰሃቦቹ በወቅቱ ብዙ ነገር ነበረባቸው። ጦር ሜዳ የሚሄድ ሰሃባ ነው። ብዙ ህይወት የተጣበበበት ነው። ኢኮኖሚካሊ they were in tough situation ከባድ ሁኔታ ውስጥ ነው የነበሩት። በኢኮኖሚ ከባድ ሲቹዌሽን ውስጥ ስለነበሩ በቃ ያለው ነገር ብቸኛ ይናጠይና ከልከውሰር ነው። እሱን የሰጣት ያለው ብቸኛ ነገር የአላህ አያቶች ነው። እሱን ያነበበላት እኔ ኒካው ይደረግልኝ ትላለች እና መህረም ምናምን ስትባል አረ ችግር የለውም ይናጠይና ከልከውሰር ከቀራልኝ እኔ በቂ ነው፣ ሌላ ፊ ቁረይሽ ይሁንልኝ፣ ቁል ሁወ አላሁ አሐድ ፋቲሃ ከቀራልኝ በቂ ነው። አይበቃም። አዎ አረ ሰሃቦች እኮ እንትን
የቁርአን አያት ነው ያነበው አልነበራቸውም ሰሃቦች ስላልነበራቸው አላህ ቁርአን ላይ ሱረቱ ኒሳ ሴቶች ማዕራፍ ላይ የነገረን ለሴቶች መህራቸውን ስጧቸው ነው የሚለው ቁርአን ቅሩላቸው አይልም ሰሃቦቹ በወቅቱ ብዙ ነገር ነበረባቸው ጦር ሜዳ የሚሄድ ሰሃባ ነው ብዙ ህይወት የተጣበበበት ነው ኢኮኖሚካሊ they were in tough situation ከባድ ሁኔታ ውስጥ ነው የነበሩት በኢኮኖሚ ከባድ ሲቹዌሽን ውስጥ ስለነበሩ በቃ ያለው ነገር ብቸኛ ይናጠይና ከልካውንሰር ነው እሱን የሰጣት ያለው ብቸኛ ነገር የአላህ አያቶች ነው እሱን ያነበበላት